ቆሻሻ አውጡ። እናት ቆሻሻ ይኖርሽ? ያው እዛ ጋር እኮ የለም። በሩ ጥግ ጋር ነው። እሺ ማያዬ። ሱራ ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። ደግሞ ምን ሆነሽ ነው ፊትሽ እንደዚህ ድርቅት ያለው? መኖር አስጠልቶኛል። እኔ እያለሁ ክፉ ቀን እንዳንገናኝ አልክ። ደጉ ቀን ዛሬ አገናኝቶናል። ቤል ማን ነው የመጣው? ቆሻሻ የሚያወስደው ልጅ ነው። ልቀፍህ? መብትሽ እኮ ነው። እቀፊ። ምንድን ነው? ስናፍቅሽ አንብቢ። ሁሌ ነው የማነበው ማለት ነው? ሁሌ ነው የምናፍቅሽ? አዎ። እኔ አልናፍቅህ? ትናፍቂኝም ስል ከሰራሁት ኃጢአት ሁሉ ትልቁ ኃጢአት ነው የሚሆነው። ምን እያደረጋችሁ ነው? ምንም ቆሻሻ እንዳይቀር እየነገርኩት ነው። እንገናኛለን። እኔ ራሱ የኔ ባልሆንኩበት ሰዓት መተሽ እኔን የሆንሽዋ ሔዋኔ፣ አይኔ ክፉ ደጉን አላይ ባለበት ጊዜ የሆንሽኝ ማያዬ፣ ነገን ማሰብ የጀመርኩት ባንቺ፣ መኖርን ያስቀጠልሽኝ አንቺ፣ ፊደሎች ተገጣጥሞ ራሱ አንቺን አይገልጽሽም። አውቃለሁ አንድ ቀን ሰርቼ ተለውጬ የኔ እንደማደርግሽ፣ ቤተሰቦችም እንደሚወዱኝ። በጣም 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 እወድሻለሁ።